ሰላም ቤተሰብ እንዴት ናችሁ? እዚህ ጋር እየሰራ ያለሁት ፉል ነው እና የስራ አሰራር ለማወቅ የምትፈልጉ ልክ እንቁላል እንደሚሰራው ቲማቲም፣ ሽንኩርት አድርጋችሁ ነጭ ሽንኩርት አድርጋችሁ በዘይት ጥብስ ካደረጋችሁ በኋላ ከዛ ሳልሳ ቶማት ሳልሳ አድርጋችሁ ከዛ ቆንጆ በርበሬ እና ጨው አድርጋችሁ አቁላሉ። ከዛ ጨምሩት፣ ባቄላውን ጨምሩት እና እዛው ላይ ድቁስ አድርጉት። ውጤቱ እንደዚህ ይሆናል ማለት ነው። መጨረሻ ላይ ቃሪያ አድርጉበት። እዛው ላይ በደንብ አድርጋችሁ ድቁስ ካደረጋችሁት